የእግር ኳስ አስማት ሜሲ በእጁ ያሳደገው ያ ጨቅላ ልጅ ዛሬ ሊጋፈጠው ነው። እግር ኳስ ልክ እንደ ፊልም ነው። ይህ ታሪክ ደግሞ እስካሁን ከተጻፉት ሁሉ ምርጡ የፊልም ድርሰት ነው። ታላቁ ሊዮኔል ሜሲ ድንቅ ወጣት ላሚን ያማል በታሪካዊ የዋንጫ ፍጻሜ ላይ ፊት ለፊት ሊጋጠሙ ነው። ነገር ግን የሁለቱ ኮከቦች ታሪክ የጀመረው ዛሬ ሜዳ ላይ አይደለም። ከ19 ዓመታት በፊት እንደ አውሮፓውያን አቆጣጠር በ2007 በሰማያዊ የሕፃን መታጠቢያ ገንዳ ውስጥ ነበር። የወደፊቱን የጠቆመው ያ አስደናቂ ፎቶ በወቅቱ የ20 ዓመቱ ታዳጊ ኮከብ የነበረው ሊዮኔል ሜሲ ለዩኒሴፍ የበጎ አድራጎት ካላንደር የፎቶ ቀረጻ እያደረገ ነበር። በዕለቱ አብሮ ፎቶ ለመነሳት የመጣው ሞዴል ግን ገና ባለ 5 ወር ጨቅላ ሕፃን ነበር። ያ ጨቅላ ሕፃን ሌላ ማንም ሳይሆን ላሚን ያማል ነበር። በወቅቱ ያንን ሕፃን የታጠበው ባለረጅሙ ወጣት በዓለም እግር ኳስ ታሪክ ውስጥ ተወዳዳሪ የማይገኝለት የምንጊዜም ምርጥ ጎት ይሆናል። ያም የታቀፈው ሕፃን አድጎ የሜሲን ታሪካዊ ሪከርዶች ይሰብራል ብሎ የገመተ አንድም ሰው አልነበረም። ልክ ሜሲ በእግር ኳስ አስማት የባረከው ይመስላል። ጊዜው ነጎደ። ያ ጨቅላ ሕፃን ዛሬ አድጎ የስፔን ብሔራዊ ቡድን እየመራ ድንቅ ብቃቱን እያሳየ የሚገኝ ድንቅ ኮከብ ሆኗል። በሌላ በኩል ደግሞ አንጋፋው ሜሲ አሁንም ከአርጀንቲና ጋር ዓለምን መግዛቱን ቀጥሏል። አሁን ደግሞ በታላቅ መድረክ ላይ ዳግም ሊገናኙ ነው። በዚህ ጊዜ የሕፃናት መታጠቢያ ገንዳ ወይም የካላንደር ፎቶ ማንሻ ካሜራ የለም። በታሪክ መዝገብ ላይ የሚሰፍር የ90 ደቂቃ የዋንጫ ፉክክር ብቻ ነው። ሰላም ሁኑልኝ። መልካም ቀን ይሁንልኝ።